ሰላም እንደምናችሁ ደህና ናችሁ? ይሄ ቢኒያም ሌጋል ኮንሰልቲንግ የሚለው የቲክቶክ አካውንቴ ነው። ፎሎ እያደረጋችሁ በደንብ ፎሎ አድርጉ። ብዙ የህግ ምክሮችን ከኔ አድቫንስድ እንድትሆኑ እንደዛ ብታደርጉ የተሻለ ነው። ዛሬ ማውራችሁ ስለ ኮንትራት ስለ ውል አንድ ወገን ውል ሊያቀርብ ይችላል። ሌላው ወገን ደግሞ ውልን ሊፈርምና ሊቀበል ይችላል። ተስማምቶ ማለት ነው። እንግዲህ ውል አቅራቢው ወይም ደግሞ እንዲዋዋሉለት የሚፈልገው ወገን በዚህ ምክንያቶች ውል ተቀባይ የሆነ አካል ውሉን እንደተቀበለ የሚያስቆጥረው ይሆናል ብሎ ሊደነግግለት ይችላል ማለት ነው። ቅድመ ሁኔታ ሊያስቀምጥ ይችላል። ማን? ውል አቅራቢ። ውል ተቀባይ ደግሞ ያንን ግዴታዎች ውል አቅራቢ ያስቀመጠለትን መስፈርቶች በተግባር ላይ ካዋላቸው ምን ይሆናል? ውሉ ተፈጻሚ ይሆናል። ህግ ሆኖ በሁለቱ መካከል ገዢ እና የተደነገገ ሆኖ ይጸናል ማለት ነው። ሁለቱም አካላት ውል አቅራቢና ውል ተቀባይን የሚገዛ ህግ ሆኖ ይቆጠራል። ይሄ ሲሆን ግን ውል አቅራቢ ለምሳሌ ብዙ ዝርዝሮችን ዌብሳይቱ ላይ ይጠቅስና ከዛ ይሄን ውል ለመቀበል ይሄን ሊንክ ከፍታችሁ ማየት አለባችሁ እና ይሄን ሊንክ ከፍታችሁ ካገባችሁ ምንም ቢሆን ምን ውሉ እንደተቀበላችሁ ቆጥረዋለሁ ማለት ይችላል ወይስ አይችልም? ፕላስ በተጨማሪ አንድ የውል አቅራቢ ኢሜል ላይ መዘርዝሮቹን ካስቀመጠ በኋላ ይሄን ኢሜል አይታችሁ የኢሜል መልስ ብታደርጉልኝ ወይም ሪፕላይ ብታደርጉልኝ ምንም ይሁን ምን እናንተ የጻፋችሁት ነገር ሪፕላይ ስላደረጋችሁልኝ ብቻ ወይም መልስ ስለሰጣችሁኝ ብቻ ተቀብያለሁ ብላችሁ እንደ ደመደማችሁ ቆጥሬ የውሉ ግዴታ ይጸናባችኋል ማለት ይችላል ወይ የሚለው ጉዳይ አሳሳቢ ይሆናል። በተለይ በጣም ሶፊስቲኬትድ ወይም ደግሞ ጠንከር ያለ የውል ግንኙነት ላይ ማለት ነው። ትላልቅ ድርጅቶች ካምፓኒዎች በሚፈራረሟቸው ይሄ አለ አይደለ በጣም ቴክኒካሊቲስ ተጠቅመው የውል ግዴታ ውስጥ ከተው ወደ አንደኛው ወገን ወደ ሎስ የሚወስድ ወደ ጥፋት ወደ ክስረት የሚወስድ የህግ ቴክኒካሊቲዎችን ተጠቅመው ወይም የቢዝነስ ቴክኒካሊቲን ተጠቅመው አንደኛው ወገን ለመጉዳት አክቹአሊ ውል ከቅን ልቦና የመነጨ መሆን እንዳለበት ህጉ ይደነግጋል። ግን በጣም የተራቀቀ ውል ሲረቀቅ አንደኛው ወገን ሙሉ ለሙሉ ውድቀት ውስጥ የሚከት ድርጊት ሆን ተብሎ ሊደረግበትም ሊችል ይችላል። ከቅን ልቦና ነው ወይስ አይደለም የመነጨ ይሄ ነገር የሚለውን ለመመለስ እስኪያዳግት ድረስ ማለት ነው። እና ቢዝነሱ ይሄን ነገር ብዙ ጊዜ ራሱ ራን ስለሚያደርገው አዝ ኤ ከስተም ያው ቢዝነሱ ላይ ያለ ልማድ ነው ተብሎ ስለሚታሰብ ህግ ይዘለዋል ማለት ነው። ያው ከቅን ልቦና ነው አይደለም የሚለውን ለመደምደም ለዳኞች ስለሚያስቸግር እና ሪፕላይ ሲደረግ አሁን ኢሜል ሪፕላይ በማድረጌ ብቻ የውል ግዴታ አለብኝ ማለት ይቻላል ወይ? ስጋት ውስጥ መውደቅ አለብኝ በዚህ ምክንያት ለሚለው ነገር እንግዲህ ውል ፎርም ሳይሆን ወይም ቅርጽ ሳይሆን ይዘት ነው፣ ኮንተንት ነው። ምን ማለት ነው? እኔና ከሌ እንደዚህ ብለን ተዋውለን ተፈራርመናል የሚለው ጽሁፍ ላይ ያለው ቃል ማለት ነው ፕሮሚስ። በቃ እነዚህ ፕሮሚሶች ውል ያሰኘዋል አንዱን ውል። ከዛ በዘለለ ግን ወረቀት ላይ ነው ያረፈው፣ በኢሜል ላይ የተላከው፣ በቴሌግራም ነው የተለዋወጥ ነው። ስለዚህ ቴሌግራም ላይ ስለላከልኝ ብቻ ምንም ይሁን ምን ወረቀት ላይም የውል ወረቀቱን ስለተቀበለኝ ብቻ ሃንድ ኦቨር ማለት ነው እጅ በእጅ ስለተለዋወጥን ብቻ ውሉን ተቀብሎታል ይሄ ሰው ብሎ ማስገደድ የሚቻል አይደለም። የኢሜል ሪፕላይም ስላገኘው ኢንቦክሴ ላይ ከሌ ሪፕላይ ያደረገልኝ so whatever he sends to me I regard him accepting the contract
ብለን መደምደም አንችልም ማለት ነው። እንደ ውል አቅራቢ ወይም እንደ ኦፈሪ በዚህ ግዴታ ውስጥ ሊወድቅ አይችልም ማለት ነው። አክሴፕት አድርጓል ብለን ግዴታ ውስጥ ልንጥለው አይገባም ማለት ነው። ስለዚህ ይሄንን ነገር የሚያካትት አይደለም። አንድ ውል አቅራቢ በዚህ መስፈርቶች ከመጣ ውሉ እንደተቀበል ቆጥረዋለሁ ብሎ ግዴታ ውስጥ አንድ ውል ተቀባይን ሲያስገድድ ኢሜል ስላደረገለት ብቻ ወይም የውል ወረቀት ስለተቀበለው ብቻ ወይም ቴሌግራም ላይ ሪፕላይ ስላደረገለት ብቻ ውሉ ውስጥ ግዴታ ገብተሃል ልንለው አንችልም ማለት ነው። ይሄ ፎርም ይባላል። ኮንተንቱ ግዴታ መመርመር አለበት። አንድን ውል ተቀባይ ውሉን ተቀብላል አልተቀበልክም ለማለት ማለት ነው። እሱ ደግሞ የራሱ ቴክኒካሊቲ ሊኖሩት ይችላሉ። እዛ ላይ የራስህን እንደ ውል አቅራቢነትህ እነዚህ ነገሮች ከተስማማ ውሉ እንደተቀበልክ አድርጌ ቆጥራለሁ ሊል የሚችልበት ግራውንድ እንዳለ ግን ህጉ ደንግጓል ማለት ነው። በጣም አመሰግናለሁ። ባይ ባይ። መልካም ጊዜ ይሆንላችሁ። በቀጣይ ሌላ የህግ ምክር